ጥቅሞች ምን እንደሆኑ እስቲ ነገሩ እኛ አላወቅነውምና ነገሩን የአዶናይን አካውንት ማዘጋት ወይ ደግሞ እሱ ላይ እየሄዳችሁ ሪፖርት ማድረግ ምን እንደሚጠቅማችሁ እስቲ ነገሩ። አካውንት እኮ ማዘጋት ማለት አንድ ሰው የሆነ ድርጅትን ገና እየከፈተ እያለ ቲክቶክ ስለሆነ ብቻ አትሉት። ድርጅት ከፍቶ ያ ድርጅት ላይ ብዙ ሰራተኞችን ቀጥሮ ይሳካልኛል ብሎ ሲያስብ ያንን ድርጅት በሆነ ምክንያት እንደመዝጋት ማለት ነው። ወይ ሄዳችሁ አመልከታችሁ ምናምን እንደማዘጋት ማለት ነው። ለምን ምን ትጠቀማላችሁ? በቃ የሆነ ያጠፋ ሰው ካለ በስነ ስርዓት አጥፍተሃል ብላችሁ እዛው ባለበት ፕላትፎርም ላይ እዛው ባለበት እንትን ላይ በደንብ መውቀስ ትችላላችሁ። አካውንት ማዘጋት ግን ይሄ በቃ የሆነ ምቀኝነት ምናምን ክፋት ነው። ስለዚህ ለምን እንደዛ ታደርጋላችሁ? ለምን ሁሌ ያ ሀበሻ ሲባል ምቀኛ የሚባለው ስማችን ተያይዞ ከኛ ጋር እንዴት ታደርጋላችሁ? የአዶናይ አካውንት ተዘጋ። ብዙ በሱ ስር ያሉ ሰዎች አሉ። ለምሳሌ ዲቻ ቦይሶች ማንሳት በጣም ቀላል ነገር ነው። አስቡት ያንን ላይፍ ትተው አሁን ያሉበትን ላይፍ ምናምን ለምደው የአዶናይ አካውንት ስለተዘጋ ምንም አይነት እነሱ ማስተዳደር የማይችልበት ነገር ሲሆን ይሄ ልጅ ግዴታው አይደለም። ነገ በቃ ሊወጡ ይችላሉ ወደማይሆን ላይፍ ወደዛ ወደ ድሮ ከባዱ ላይፍ ሊመለሱ ይችላሉ። ለነሱ ህይወት አታስቡ ወይ? ስንት አብሮት ብዙ ወጣቶች አሉ ምናምን እንዴ። አዶናይ እኮ ስራ አቆመ ማለት ናፒም በሆነ ያህል ነጥብ ይቀንሳል ስራ የሚሰራቸውን ነገሮች ምናምን። በቃ የሆነ መረዳት ያለባቸው ሰዎች እንዳይረዱ ታደርጋላችሁ። ሀገሪቷ ብዙ ቱሪስት መስህብ እየመጣላት ነበር። ያ መስህብ እንዳይመጣ የሆነ በአዶናይ በኩል ሊመጡ የሚችሉ ሰዎችን ትይዛላችሁ። ስለዚህ አካውንት ላይ ሪፖርት ማድረግ ትታችሁ በምትችሉት መጠን በዲሲፕሊን በሆነ መንገድ በቃ ባለው እዛው ቲክቶክ ላይ ከሆነ ቲክቶክ ላይ አስፈቶ ከሆነ አዶናይን እዛው መሳደብ ይቻላል። እንደፈለጋችሁ ዛሬ ማድረግ ትችላላችሁ። ግን አካውንት ላይ ሪፖርት ሄዳችሁ ማድረግ በጣም የሆነ የደካማነት ነው። እናንተ ተሸነፋችሁ እንደተሸነፋችሁ ቁጠሩት። እውነት ይሄ ሼም ነው። ስለዚህ